እኔ የምልህ ጌታ ምጽአት መቼ ነው? ከፍሬው አልፈን ግንዱን ለበላ ነው። ቀኑ ቢደርስ እንኳን ፍርዱ ግን ስንት ነው? አባታችን አዳም ፍሬ በመብላቱ 5000 ዘመን ከኖረ በከንቱ ግንዱን ለበላ ነው። ግንዱን ለበላውት ለኔ ከንቱ ልጅ ስንት ይሆን ቅጣቴ እንዲሰፍን ፍት። እኔማ ንስሐ እንደገባ ስንቅ እንዳዘጋጀ ለሩቅ መንገድ ጉዞ ከካህን እግር ስር እንደተደፋ ሰው በሥራው አዝኖ ለእግዚአብሔር ታዝዞ ኑሮ ከከበደኝ መንግስት ካማረረኝ የህይወት ፈተና ማሸነፍ ካቃተኝ ማለፍ ከተሳነኝ ትምጻ መንግስትከ ማለት አበዛለሁ መንግስት የሚለውን ትርጉሙን ሳላውቅ። አይኔ እኖር በዚህች ምድር እንደ ፍጥር ጥሩ የኑሮዬ ነገር ባይገባኝ ነገሩ አመሰግን ብለህ አንተ ብታበጀኝ ከነሳው በፊት ምጽአትህ ናፈቀኝ። አይኔ ሰው መሆን ፈተና መሰንበት በብዙ ምጽአትን ስናፍቅ ኩነኔን አበዛው ማማረር በብዙ። ወይ ጉድ ይሆንና አንተ ግን ደህና ነህ? እንዴት ነው ለክብርህ ዙፋን ደህና ነው? ዛሬም ይወደሳል በጻድቅ አባቶች፣ ዛሬም ይጠበቃል በእልፍ መላእክቶች፣ ዛሬም ተከልሏል በእሳት ድንጋዮች። እንዴት ነው ሰላሙ ከቶ አይናወጥም? ጸጥታ ነው ዛሬም ተቃዋሚ የለም። እኔማ አንተ በፈጠርከው በተራማጅ ዓለም እዚህ እየኖርኩኝ ሰላም ያለው መንበር ካየሁኝ ቆየሁኝ። አይኔ መንበርህን ልጠብቅ መንበር ማለት ሀገር ነው ብዬ አስቤ የሰላምን መንገድ ስለሻተ ልቤ በዚህ ፀሐይ ዓለም ፀሐይ መንግስት ሹሜ ለስጋ ሳሽቃብጥ እንደ ቀል ጨረስኩት የነፍሴን ዕድሜ። ሰቀልኩ አወረድኩ ሾምኩት ብዙ ጊዜ ሻርኩት መንበር ያንተ ዙፋን መሆኑን አጣሁት። አይገርምህም እኔ በኔ አቅም አዋቂ ሰው ልሾም ቅዳሴ የሚወድ ማህሌት የሚቆም መንጋውን ጠባቂ እንደ ሙሴ ያለ ብልህ ህዝቡን መሪ በጸሎት የተጋ ታማኝ ለፈጣሪ የህዝብ አስተዳደር ጠንቅቆ የሚረዳ የሰውነት መስፈርት ሰው መሆን የገባው ሰው መሆን የጻፈ ከልቡ ሰሌዳ እንዲህ ያለ ብቁ ሰውን ፍለጋ ስኳትን ስኖር ስንት ፀሐይ ጠልቆ ስንት ማታ ነጋ። ጌታ እንግዲህ ግረምህ የኔ ሿሚ መሆን እንግዲህ ግረምህ የኔ ሻሪ መሆን የልጅ ጉጉት ሆኖ ህልምልም እላለሁ ልቤ መሬር አዘናዝኖ። ወየው ታዘብኔ ሰው መሆን ፈተና መሰንበት በብዙ ምጽአትን ስናፍቅ ኩነኔን አበዛው ማማረር በብዙ። አይ ጌታ ይሁንና ምጽአት መቼ ነው? ከፍሬው አልፈን ግንዱን ለበላ